ጠገብክ ወይ ጠገብክ ብቻ አሬ ለየለ የእውነት አዎ በጣም አሰግናለሁ ጀለስ ቆይ እንዳትሄድ የፓርኪንግ አልከፍል ፓርኪንግ የሁለት ሰዓት ያለብሽ አብረን ኮልኮም ሳይበላ ምግብና መኪና ምን ያገናኘዋል? አሃ በውጭ መቆም አለብኝ እንደከፍል የፓርኪንግ አባብ አሻም ጓድ ደህና አንተ እንዴ እና እኔ ከስራ ባልደረባ ይመስለኝ ነበር። ምን ይፈጠርና ለምንድን ነው አባታችን መሬት አካፍሎ ሰጠን? ለምንድን ነው ደኔ ድርሻ እየገባ የምታርሰው? መሬት የፈጣሪ እንጂ አንተ አባት ነው ምን ይመልስ ወይ ጉልበት እንለካካ እንዴ? በጣም ደስ ይለኛል አንተን ባይ ራሱ የቤቱ ባለቤት ይመጣሉ። እንደዛ ነው። አሁን ደርሼ እመጣለሁ። ቶቶቶ የአምስት ደቂቃ ስራ ነው። ፊክስ ነው ማድረጋት። በቃ ደርሰናል። ደህና ደርሼ ነኝ ልጅ ደህና አደሩ። የቤት እድሳት ፍቃድ ለማውጣት ነበረ። ብታይ ቆርቆሯችን ላይ እቺ ዝናብ ጠብ ስትል አፈሰሰችና እድሳት ፍቃድ ለማውጣት ነበር። አሁን ምሳ ወጥተናል። ካሺ የምን ምሳ ነው? 4 ሰዓት አንዴ ግን የምሳ ነው ምን በላበት ቦታ ያው 4 ሰዓት ታዙ 7 ሰዓት ስለሚደርስ ነው። ይዘገያል። በቃ ከሰዓት አውቃለሁ። ስርዓት ከሰዓት እመጣለሁ። እሺ ሰዓቷ ላይ መጥቻለሁ። እኔ ልጅ ምሳ ተበላ ቆንጆ። ይስማማሽ ይናል። የእድሳት ነበር ያለው። የእድሳት ነበር። እሺ 3 ቁጥር ምትኩ ጋር ሄዱ። 3 ቁጥር አዎ ምትኩ ብለው ሄዱ። ምቴ የኔ ጌታ። እሺ ምቴ የኔ ጌታ ሰላም ነው። ከዛ ነበር እጅ ተላከች ያ ለቤት እድሳት። እሺ ያላገባን የልደት ካርድ ይዘዋል። አሁን ያላገባን የልደት ካርድ ለቤት ለአንድ እኮ እኔ መረጃ ልጽፍ ብዬ ነው እንጂ እዚህ አይሰራም። 7 ቁጥር ተሾመ ብለው ሂዱ። ተሼ ጋር ተሼ ብረቱ ልክ እንዳባቱ እንደነው ተሽዬ ምቴ ነበር የላከኝ። ምን ነበር? ለቤት እድሳት ነበረ። ተሽ ያላገባን የልደት ካርድ አሉት? አዎ ያላገባ እንኳን የለኝም። 2 ልጆች አሉኝ። ያው በዚህ እድሜ አታምነኝ። እሺ የልደት ካርድስ? የልደት ካርድ አለኝ። ያላገባ ከሌሉት ወይ የግርዛት ወረቀት መጣ። የግርዛት ደግሞ መጣ። እሺ የትንሽ እሺ አልተገረዝኩም። እንደሱ ከሆነ እኔ የሚገርዝ ጓደኛ አለኝ፣ አገናኙታለሁ ከፈለኩ በባላይ። ኧረ ቢያንስ ተሺ እኔ አባት አልሆንም። አይሆንም። አባቴ እኔ ሲወለድ ነው የሞተው እና እንዳልኩት ነው የግርዛት ወረቀቱን አምተው 11 ቁጥር ማህተብ አስመተው አምጡልኝ። ይኸውልህ አንተ ፂፂ እርግብ የመሰልክ ሰውዬ ቅያሱ ላይ ይጠብቃል። ሁሉንም እዚህ ጋር ያለ ሰው እንዳለ አለቃችሁ እንዳለ ሁልሽም ጠብቂ። እሺ አፈር ነው ማበላሽ። ዳራሽ ግቢ እዚህ ጋር ምልክት አይታየም ነው? ከ20 በላይ መፈጣጠን አይቻልም የሚለው ለማን ነው? ለኔ ነው። ራዳር ይዘርስ እኮ ምን አሻንጉሊት ጋር ምን መስራት ነው? ደግረኛም ተጀመረ። ዛሬ ነው ሰማሽ? የኔና ምን ማለት ነው? ምናምን አትበይ። ጾም አናድር እንግዲህ የኔና ቶሎ አምጪ መታወቂያሽን እዚህ ጋር አውጪ። ሲጀመር እዚህ ጋር መቆም እንደማይቻል አላወቅሽም ነው እንዴ? እራስ እኮ ነው ያስቆምከኝ። ህግ ነው የኔናት። ደንብ ነው። ቶሎ አምጪ። ለዚህኛው 35,000 ብር እጽፍልሻለሁ። አዎ በዛ ላይ ደግሞ ተንጫጫሽብኝ። የመጨረሻ ይሄ ባለስልጣን ግቢ ነው። መንጫጫት እዚህ አካባቢ እንደማይቻል አታውቂም ነው? የቱ? ይሄ ባለስልጣን ግቢ ነው። ለሱም እጽፍልሻለሁ። 100,000 ብር ነው። ባለቤቱን እኮ ባለስልጣን አይደለም። የኔ እናት በሚስቱ ላይ ስልጣን አለው። ለኔ ነው እንዴ የምትነግሪኝ? አዎ ያዚ ይሄ ባቴ 295,000 ብር አስገቢ። በቃ ረፊ ቶሎ ረፊ እጅረፊ ጫምላቅ ነይ እያያ አይዘኝም ብለሽ ቆይ ሄሎ በአንተ በኩል አሁን ራዳር ጥሳ እየመጣች ያለች ያዛት አስቁመ ቅጣት። አዎ ታርጋ ቁጥር ሞንደል ምንድነው? ዳረስ ና ወጣ ወደዚህ አይሰማኝም። ምንድነው? አልተጎተትክም በጣም እና ከ20 በላይ አይደል እንደሚለው ነው። በ15 አይደል ይባላል። በ15 ታዲያ መንገዱ ላይ ተኛህበት እኮ ሌላ መንገደኛ አይተላለፍም እንዴ በመንገዱ? እንዲያውም ላለመቀጣት መሞከር በሚል 100 ስንት እናድርገው? 103,000 ብር እቀጣለሁ እንጂ
ሰላም ጤና ይስጥልኝ ቢኒያም። ጸባችን ወደ እጅ ንክኪ እንዲያመራ እያስገደድከኝ ያለህበት ሁኔታ ላይ ነው ያለነው። እንዴት ውለሻል? አላስፈላጊ ሽኩቻና ዛቻን ወደ ጎን በመተው በጸብ እንድንፈታው ስንል በአክብሮት ጠይቃለሁ። ይበልም ያሰኝ ውሳኔ ላይ ደርሰሃል። ግና እኔ ነጹ ሴክስ ወደፊት እንጂ ወደ ኋላ እንደማልን አሳውቅሃለሁ። የባንዲ እንዳለ የጸባችን አፈጻጸም 99% በኔ በቢኒያም እንደሚጠናቀቅ ጥናቶች ያሳያሉ። በጥቂቱ የረሃብ ስሜት እየተሰማኝ ስለሚገኝ ጊዜያዊ የጸብ አቁም ስምምነት አድርገን ጸባችን እንዲራዘም ስል እጠይቃለሁ። ያጋጠመንን የማክሮ ኢኮኖሚያዊ ጸብ በቁንጽል ሳይሆን በብልሃት መፍታት እንዳለብን ስለተገነዘብሽ እንዲሁም ደግሞ እኔ በጥቂቱም የረሃብ ስሜት ስለተሰማኝ አብረን እንድንበላ ስል ደምድም ያለው እንደው ወልደ ገብርኤል እንዴት ተናዳ እንኳን ቆመታታለ መኪና ቢበላት ሳትከተላት እንደው ደናል። እኔም ቸኩያለሁ በቃ። ኧረ አይደለም አባ ቆይ ላስረዳውት። ይገገማ ማይቀልል ቀል እየቀለለ ሲያስጠላ ወይ ዛሬ ተፈይ። ኧረ ሚተፈይ አሁን ምን ልላችሁ ነው? እሺ በል ከሁሉ አጣልታጣልት ብቻዬን አስቀረኝ አይደብርም? ኧረ እባክህ ብቻህን አስቀረው። ባለፈው አንተ ሚካኤል ደበ ብቻዬን አላስቀረኝም። ከዚህ በኋላ እንደው ሚና አንተ ላይ ያለ ወይ ከኔ ወይ ከነሱ ትመርጣለህ። ሚና አለኝ ማማኔ ነው የምትለው? ውጣ እንደውም ከዚህ ቤት ውጣ። እወጣለሁ። ይወጣልሃል። ድሮስ ቄስ እያመጣ ልቀመጥ ነበረ። ቤት ኪራይ ማን እንደሚከፍልልህ እናያለን። እስኪ ሃፒ ፋዘርስ ዴይ ዳዲ ዋትስ ሮንግ? ተወኝዬ በእናትህ ለራሴ ከፍቶኛል። አልቀመጥም እዚህ ቤት አንቀመጥም ከዚህ በኋላ ሺዝባ ናው this is your home we are your home እኔ ዳሪ አራት ስራ ነው ያለኝ። ከአራቱ ስራ ሰርቼ ማታ ስመለስ ህዝቡን በሌሊት ኮፒ ሊንክስ አስደርገው ነው ማድረው ነው ዳሪ። እኔ ደግሞ አውቃለሁ ማን እንደዚህ አይነት ስራ እንደሚሰራ። የሰላቢ ስራ ነው አይደል? ሰላቢ ነው ሰላቢ አይደል? ወይኔ ሰላቢ ወይኔ ልጄ ሰላቢ ወይኔ ልጄ ወይኔ ልጄ ካራዳ ሰለሞን አግዘኝና። ደህና ነኝ ቦስ። አንተ ፍሪጅ ውስጥ እንኳን መስለባቶ 2 ኪሎ ካሮት በልተህ ነው? ስራ ነው ባለው አየር መስለብ ነው። ደግ አደረክ እንኳን ሰለብከው። እንኳን ካሮቱን ፍሪጁን ስለበው። ቦስ አንድ ነገር ላስቸግርህ። አስቸግረኛው ደስ ያለህን ጥግ ላይ ካሮቱን ቆብኝ ነው ኪሴ ውስጥ ከተትልኝ። ዲያሪ ይሄ ቪዲዮ ስንት ላይ ካገኘ ከሶል ጋር ትታረቃለህ? አረ በጦር እንዳሉ ጋር ይሄን የበሰበሰ ትሬንድ ዘንድሮም ትጠቀማለህ። በእናት ምን ችግር አለው? ዲያሪ ለበጎ ነገር ከተጠቀምንበት በእናት ሰላቢ ስንት ካገኘ ይታረቁ? 666 ላይ ካገኙ ይታረቁ። እረፍ። በስራ ቁጥር አይቻልም። እኔ እኮ ልቤ ተሰብሯል እኮ። እኔ ወድጄ ይመስላል ተጣልቻለሁ አልታረቀም ያልኩት። አልታረቀም። እኔ እኮ ነኝ የተጣለው። ውጣ ከቤቴ እንዴ! ውጣ ከቤቴ እኔን ጭራሽ ውጣ ከቤቴ። እኔ ላንተ ሄሎ ደህና ነሽ ቤቲ? ባለፈው ተገናኝተን ቅዳሜ ዕለት ሰለሞን የሚባል ልጅ አስተዋውቅሻለሁ ብዬሽ አልፈልግም አለኩ። ቀረበት ያኔ መሰለ ሰውነት። አዎ በቃ ሌላ ሰው አስተዋውቅሻለሁ። ምን ችግር አለው? እንገናኛለን። ቻው። ቤቲ ማናት? ምን አገባ? ተጣልተን የለ ሰላቢ አስታወስካት? ቤቲ የቅዳሜዋን የቷ ቤቲ? ቤቲ? አዎ ቤቲ። እንደውም ባሏ እንትን አበዛችብኝ አልቻልኩም ብሎ የፈታት። ምን አብዝታበት? ምን አገባህ? ተጣልተናል አይደለ? እሱማው ግን እንታረቃለን። ያው ሰው ከአባቱ ገዳይ ይታረቅ የለ እንዴ? ከአባቱ ገዳይ ዘማች እግሬ ላይ ወድቄ ይቅርታ ጠይቀኝ። ይቅርታ አልጠይቅህም። እንደውም ንስሐ ገብቼ ወደ ፈጣሪ ይቀርባለሁ። ታያለህ። ወይ ሰለሞን አንተ ቀልድ አታውቅም። ንስሐ ይላል እንዴ? እንደውም እኔ ይቅርታ ብያለሁ። ይቅር ለእግዚአብሔር። ስንት ገርዳሜ ቤትና መኪና እየገዛ እኔ ይሄንን የመሰለ መልክሼ በእግሬ ማለት ነው። በቃ ምንድን ነው? ጎረምሳ እያፈስን ነው። ናውጣ። ሜላት ነኝ እኔ። ሻለቃ ናጫ ነው ይኸው። እንደው ዋና መሪያችሁ ነው። ሜላት ነኝ እኔ። ናውጣ በእናትህ አንተ። እናቴ ትሙት ሜላት ነኝ እኔ። ምን አደረኩኝ? ናውጣ። ናጫ ነው ውበቴን እንትን የሚል ጫኑት። ና ጣት ፍቅር ፈጥይ ወየ ኡስታዝ ነሽ እንዴ? እንዴት ፍቅርን እኮ አስቀራሽ። ኧረ ዘንድሮ ልጆች ማያመጡብን የለም። ጋሽ አህመዴ ወየ አፍጥር ኖት እንዴ? እንዴት አንጀቴን አራሱኝሳ። ቆይ ስሚማ ታዲዬ ወየ ኢብሊስ ነሽ እንዴ? ወሰወሽኝ። ወባይ ወስብሶ
ኧረ እቺ አጭር በእናትህ ተወልድ በዛሬ አስቀኝ ያተደ መጣች ናስቲ እንዴት ነሽ? ምንድነው በእናትህ እንቅልፉን ሳይጨርስ የተጠመደ አሳ መሰለ። ናስቲ ደግሞ አናትህ ራሱ ምንድነው የሚያክለው? ብራዘር ይሄ እኮ ጭንቅላቱ ትልቅ ከመሆኑ የተነሳ እናቱ እንቅልፍ እንዲወስደው ብላ ጭንቅላቱን እያሻሸችው ቀድሞ አልተኛችም። ለፉ ደግሞ ቺቺና ሄዶ ማለት ነው ሾርት ነው ሲሉት የሰደቡት መስሎት አልተመለሰም። ይሄ አጭር ከመሆኑ የተነሳ የእርጉዝ እምብርት ነው የሚያክለው እኮ። ፍልጥ አደረገኝ። ተንተከተኩ። ከዳኔ ጋር መፎካከር ማለት ይበለኝ። ወይኔ በቀር ወይኔ ጉዱ። ምንድነው? አረ ምን ይዋጠኝ ኧረ ኤቢ ምንድነው? ፌቪ ቁጥር አሳስቼ ለማላውቀው ሰው ብዙ ብር ላኩኝ። በእናትሽ ወይኔ አይቶ በእናትህ ስንት ብር ልከህ ነው? 1.5 ሚሊዮን። ወይኔ በቃ ተረጋጋ እንዴ። ሲጀመር እኮ ብትፈልግ ራሱ የሁሉ ብር መላክ አትችልም። ምንድነው የምትይው? ላኩኝ እያልኩሽ እኮ ነው። ሊሚት አይፈቅድም። እስኪ ድጋሚ ቼክ አድርገው። ታማታል እንዴ? መፍትሄ እንደማምጣት ትከራከረሽ። ይሄ ምንድነው? ይሄ ምንድነው? ብር 50 ነው ለካ። ሲጀመር የሁሉ ብር አለ። ስንት ብር ነው ያለው አካውንት ላይ? 300 ብር